ግርማ ከአንቺ ጋር መች መስለችኝ አንተ ትሩቶ እንዳንከ አረተን በአለጌ ነውራም በአለጌ። እሺ ተማሪዎች የምጠይቃችሁን ጥያቄ አስባችሁ ትመልሱልኛላችሁ። ጥያቄው በጫካ ውስጥ እየሄድን አንድ ነብር ቢያጋጥመን የነብሩን ጾታ እንዴት መለየት እንችላለን? ዮትሸር። እሺ ናቲ፣ የነብሩን ጾታ ስናባረረው ነው መለየት የምንችለው። ስናባረረው እንዴት? ስናባረረው ከሸሸ ወንድ ነው፣ ከሸሸች ግን ሴት ነች ማለት ነው። ወይኔ በላቸው። አቤት ከት ይሄ በጓጉንቻር ነው መታሰራለ። ሰላም ያለው ቀን አባቴ፣ ሰላም ያለው ቀን ማለት ነው። አራቀን በእናትህ ወይ ከኋላ ላምጣውና ማለት ነው። ቪዲዮ ኮል እንትን ባንዴ መንገሩ። ወይኔ ምንድነው? በእናትህ ወይ በግ ነው ገደልኳት። ለምን? ወይኔ በእናትህ በጣም ይቅር በለኝ። እንደው የፈለግከውን ያህል እከፍላለሁ። እቺን በገንዘብ የሚቀይራት መሰለህ? ሴት ናት እኮ መውለድ ትችል ነበር። ሴት ናት። ቆረጣለሁ አይደል እንዴ? እጢ ነው አንተ ነው ያፈለከው። እሺ በቃ ኧረ ችግር የለውም። በቃ የፈለግከውን እሺ በቃ። በዛ ላይ እኮ እርጉዝ ነች። እርጉዝ የት አለ? የሁለት ወር እርጉዝ ያስታውቃል። እሺ ምን አድርግ ነው የምትለኝ? በቃ የልጇንም እጨምራለሁ። ምን አማራጭ አለ? ምን ብቻ ባልትራሶን ቀጣይ ብትወልደው ሴት እንደሆነች አረጋግጬ ነበር። የእሷንም እድል ያከሰሰ። ኧረ ምንድን ነው የዘር ማንዘሯን ልከፍል ነው እንዴ? ምን ይታወቃል? የምትወልደው የልጅ እንኳን እኮ ሴት ግልገል ብትወልድ የእሷንም እድል ነበር። እስከምንጅላት በቃ እከፍልሃለሁ። ምንድን ነው እስከምንጅላት? እንደው አፈር የበላ ቀን አፈር የበላ ምንድን ነው? ወይኔ የገደልኩት እሱን ብቻ። እርጉዝ ነበረ። ቆረጣለሁ አይደል እንዴ? ስራ አድርገው የያዙ ሰዎች ናቸው።